ገና በጉርምስና አድቤው ከአንበሳ ጋር ገጥሞ አንበሳን በገዛ እጁ የገደለው በእጁ ብቻ የጅብ መንጋ ገና በ12 በ13 አመቱ የጅብ መንጋ ለብቻው የገጠመ ያባረረ ለብቻው ከ10 ሰው በላይ ለብቻው በዱላ ፋይት ማድረግ የሚችለው አስገራሚው የሚኒሊክን ጦር ትልቁን የተደራጀውን የሚኒሊክን ጦር ለ8 አመት በተከታታይ በጉሬላና በተለያየ የውጊያ ታክቲክ ሲዋጋ ሬዚስት ሲያደርግ የነበረው የአርሲው ኮማንደር መሪ አባዱላ የነበረው ሌንጆ ድጋፍ ነው ይላችሁ የመጣው ሌንጆ የሚገርም ተዋጊ ነበር ያው በታሪክ ውስጥ እንደዚህ አይነት ሰዎች ገነው ባይወጡም እንደ ሌንጆ በጣም ገና ከልጅነቱ እንዳልኳችሁ አንበሳ ገና በ10 ምናምን አመቱ ነው በገዛጁ የገደለው የጅብ መንጋ ምናን ሂዱ እናንተ ምናምን ሲላቸው አረ ሌንጆ ኮንሽማ አንጂ ጋር ማን ይሳፈጣል ብለው የሚሸሹት በጣም ገና በልጅነቱ ጦር ወርዋሪና የሚገርም ፈረሰኛ ነበር እውነቴን ነው ማለት የሚገርም ፈረሰኛ ነበር ጉክስ ምናምን ላይ ማን በቃ ያቀን ነው የሚሰጥክ ማንንም ከሱ ጋር ይሳፈጥም ነበር ተፈሩት ገና ዋይዝ ነበር በልጅነቱ ሰፉ ወይም ደግሞ ህግን ተምሮ ነው ያደገው ከልጅነቱ ጀምሮ ሌንጆ እንዳልኳችሁ ገና ጉሩምስናው እንደጨረሰ ነበር የሸዋ ጦር ወይም ደግሞ ያጤ ሚኒሊክ ጦር ገና ያጤ ሚኒሊክ አለገሰም የዛኔ ግን የሸዋ ጦር በቃ ማስጨነቅ የጀመረው አርሲ ለ16 አመታት ሲያስጨንቅ ነበር 8 አመት ግን በከባድ ሁኔታ የሸዋ ጦር አርሲን ያጠቃል አርሲን በሚያጠቃ ሰዓት ላይ በተለያየ ታክቲክ ይቀየረ ሌንጆ ማለት ነው በቃ ዋናው መሪዎቹ መሃል ዋንኛው ተብሎ የሚጠራው ሌንጆ ነው ማለት መሪው እሱ ነበርና የሚገርም ታክቲኮችን ነበር የሚጠቀመው ለምሳሌ የሸዋ ጦር በተኛበት ማታ ይመጣና ስትት ያደርግና ቁልት አርጓቸው ነበር የሚሄደው ማለት ነው በማታ አልቀው እንዳለ ሁለት ሰው ይቀራል እንዴት ሄዱ ነው እንዳለ አጋድሞ አርዷቸው ይሄዳል ማለት ነው በጦር ጎበዝ ጦረኛ ነው እንዳልኳችሁ ጦርነቶች ላይ ውጊያዎች ላይ ስትራቴጂ ይነድፋል እንዳልኳችሁ አጥቶ ማጥፋት ነው ጉሬላ ታክቲክን ይጠቀም ነበር በጣም ጎበዝ ጉሬላ ታክቲሽያን ነበር የምሬን ነው የምላችሁ አሁን ምናልባት ሽምቅ ውጊያ ቢኖር የተሻሉ እንደዚህ አይነት ሜንታሊቲ ያላችሁ ሰዎች በቃ የሚገርም ሰው ነበር በአጠቃላይ የሚገርም ማለት ነው ሌንጆ ግን ያው ምን ያደርጋል 5 አመት አርሲን በቻለው አቅም ያው አርሲ በሚኒሊክ ጦር አልገብርም ገብር በሚል ጥለው ያው ሁሌም ቢሆን የሚነሳው ከሚኒሊክ ጦር ጋር እንግዲህ ተዋጉ ግን የሚኒሊክ አጎት የሆነው ራስ ዳርጌ እና ራስ ጎበናም አለ እነሱ ናቸው የተላኩት ራስ ጎበና የሸዋው ራስ ጎበና የሰላሌው ከነሱ ጋር ነበር በቃ ከባድ ውጊያ ሲያደርግ የነበረው ግን በመጨረሻ ላይ ከ8 አመት ቆንጆ ትግል በኋላ በቃ የሚገርም ትግል በቃ የቻለውን ነፍሱን ሰጥቷል በቃ ለአርሲ የምሬን ነው የምላችሁ የቻለውን አድርጓል በቃ በዛ ጦር በጦርና በእንትል ከተደራጀ ጦር ጋር በጣም ከተሻለ ጦር ካንተ በሰለጠነ ጦር ጋር እንደዛ ለ8 አመት መታገል እኔ በጣም ነው የሚገርመኝ የወላይታው የጦናና የሱ ሬዚስታንስ እንትን ይገርመኛል እውነት በትንሽ ጦር እንደዚህ መዋጋት መቻልና ያው የሚቀር ነገር የለም ያጤ ሚኒሊክ ጦር የራስ ዳርጌ ጦር ማለት ነው የራስ ዳርጌና የራስ ጎበና ጀነራሎቹ እነሱ ነበሩ ደምስሶ ገባላችኋለሁ ከዛ በኋላ አኖሌም ተፈጠረ ብዙ ነገር ተፈጠረ አርሲ ላይ ብዙ ነገር እርስ በራስ የሚደብር መገዳደሎች ነበሩ በጣም ብዙ ሰው አለቀ ብዙ ንጹሃን ሞቱ ያው እሱም በጦርነት መሃል ሞቷል ዋናው እንትን በቃ ሊገኙላ አልቻለም ነው ብላችሁና ለ5 ተከቦ በቃ ተወክቶ ተገደለ የሚላል አይ መጀመሪያ ተይዞ ነው የተገደለው የሚላል ያው እኔ ከካራክተሩ አንፃር የኔ ግምት በፍጹም እጁን ይሰጣል ብዬ አልገምትም በፍጹም እጁን የሚሰጥ አይነት ካራክተር ያለው ሰው አይደለም ገብቶኛል ከአንበሳና ከጅብ ጋር እንዲህ ሲጋፈጥ የነበረ ሰውዬ ሄዶ እጁን ለወታደር ለሰው ይሰጣል ብዬ አልገምትም በእርግጠኝነት እጅ አልሰጥም ብሎ ተገሎ ሞቶ ነው የሚለው የኔ መላምት የናንተ መላምት ምን ይመስላል ሌንጂሶ ዲካ ጀግና ኢትዮጵያ ውስጥ ከተፈጠሩ ጀግኖች ዋሪየሮች መሃል ዋንኛው አንደኛው ነው ብዬ አስቀምጠዋለሁ ወዳችኋለሁ